እንደዳችሁ ሰው ዛሬ የምናየው መኪና BYD ሲገል ነው 2023 ሞዴል። የዚህ መኪና ሂስትሪ ኦልሞስት ለሰባት ወር አካባቢ የመኪና አልተነዳም። በመጀመሪያ ቻርጀሩ ነበር ባለቤቱ እንደነገረኝ ቻርጀሩ ነበር የተበላሸው። እሱንም ሞዲፊክ እናርግልህ ይሉትና ሲሞከር ብዙ ኮምፖነንቶችን ዳሜጅ ያደርግበታል። ከዛን ጊዜ ጀምሮ መኪናው ቻርጅም እየተቀበለ አይደለም፣ እየተነዳም አይደለም። ተጭኖ ነው እኔ ጋር የመጣው። ኦልሞስት የተለያየ ቦታ ታይቶ ነበረ። ሶ ዳያግኖሲሳችንን መጀመር ብንፈልገው መጀመሪያ መኪናውን ስካን በማድረግ ነው። ኦኬ ሶ ፓወርን ኦን ላድርገው። ስካነራችንን ኮኔክት እናደርጋለን። ዳያግኖስቲክ ሞድ ነው የምገባው። አውቶማቲካሊ ሻንሲ ነምበርን ወይም ቪን ነምበርን ትሬስ ለማድረግ እየሞከረ ነው። እንደምታዩት ሞዴልን አግኝቶታል። BYD ሲገል 2023 ኦኬ። አይ ቲንክ አውቶማቲካሊ ዲቴክት ያደረገው ስላልሆነ ማኑዋሊ ሴሌክት እናድርገው። ማኑዋሊ ሴሌክት ካር ኦኬ። ሲገል ሲስተም ሴሌክሽን ኦኬ። ከዛ በፊት ግን ቶታል ያለውን ችግር ሄልዝ ሪፖርቱን ቼክ ማድረግ እንችላለን። ኦኬ ፓወር ሲስተም ፌለር ዲስፕሌይ ያደረገልን ነው። ሶስት መጀመሪያ ኮዶቹን እናያቸው። ኦኬ ስካን አድርጎ ጨርሷል። ኦኬ ብዙ ኮዶች አሉ። ኦልሬዲ ይሄን መኪና ዳያግኖዝ አድርጌዋለሁ። ስለዚህ ብዙ ሶኬቶች ስነቅር ስለነበረ ምናልባት ኮዶች ሊበዙ ይችላሉ። ስለዚህ መጀመሪያ ክሊር ላድርግና አንዴ ማየት ፈልጋለሁ። ሶስት ሞጁሎች ኮድ እያሳዩ ነው። አብኖርማል ሲስተም እስቲ መጀመሪያ ነው ፍሮንት ድራይቭ ሞተር ነው የሚለው። ፍሮንት ድራይቭ ሞተር ማለት ሞተሩን ኮንትሮል የሚያደርገው ሞጁል ወይም ኮምፒውተር ነው። ሶ ዲፎልት ኮድ ኮሚኒኬሽን ፌለር ዊዝ BMC ከባትሪ ማኔጅመንት ኮንትሮለሩ ጋር ወይም ከባትሪው ውስጥ ካለ ኮምፒውተር ጋር ኮሚኒኬሽን ፌል አድርጓል ነው የሚለው። ኦኬ እስቲ ሌሎቹንም እንያቸው። body domain controller default code ይሄም ሌላኛውም ዲቫይስ ከባትሪ ማኔጅመንት ሲስተም ጋር ኮሚኒኬሽን ፌል አድርጓል ነው ያለ ያለው። ኦኬ ኮምፕረሰሩም አለ። ኮምፕረሰር ሚስ ኮሚኒኬሽን አለ። ኦኬ BMS well I think የመኪናው ዋና ችግር ያለመንዳቱ ዋና ችግር ይሄ ካር ነው። ምክንያቱም ባትሪ ማኔጅመንት ሲስተም ወይም ባትሪ ማኔጅመንት ኮንትሮለሩ ኤቭሪቲንግ ባትሪ ውስጥ ያለውን ሞኒተር የሚያደርግ እና ቤዝድ ኦን ዛት ደግሞ ለመኪናው ሌላ ኮንትሮለሮች ፊድባክ የሚሰጥ ነው። እሱ አክቲቭ ካልሆነ መኪናው ምንም አክቲቭ አይሆንም። ኢቨን ቻርጂንግ ኮንትሮል የሚያደርገው ይሄኛው ኮምፒውተር ነው። ስለዚህ ይሄኛው ኮምፒውተር ኦፍላይን ከሆነ ወይም ደግሞ ኔትወርክ ላይ አቬይላብል ካልሆነ ኮማንድ እየሰጠ ካልሆነ መኪናው ሊነዳ አይችልም። ሶ አሁን ኮንሰንትሬት የምናደርገው በዚህኛው ኮድ ላይ ይሆናል። ኦኬ
Okay, vehicle controller. vehicle control cruising switch. Okay, ይሄም በጣም ያንዛት ማች ሪፖርት ላይሆን ይችላል። ስቲል ኮሚኒኬሽን ፎልት ዊዝ BMS ሁሉም ሪፖርት እያደረጉ ያሉት ባትሪ ማኔጅመንት ሲስተሙ ኮሚኒኬት እያደረገ አይደለም ነው የሚሉት። ኦኬ ሶ ስለዚህ ቀጣዩ ስቴፓችን የሚሆነው ይሄን ፕሮብለም እንዴት ነው ወይም ይሄን ችግር እንዴት ነው ዳያግኖዝ የምናደርገው የሚለው ነው። የመጀመሪያው ስቴፕ መረጃ መሰብሰብ ነው። ስለዚህ መኪና ወይም ደግሞ ለምሳሌ ማኑዋሎቹን ዋይሪንግ ዲያግራሙ እንዴት እንደሆነ መረዳት ይኖርብናል። ስለዚህ አሁን ማኑዋላችንን ቼክ እናደርጋለን። እንዳልኳችሁ ኖርማሊ እነዚህ ሞጁሎች ኮሚኒኬት የሚያደርጉት እርስ በርስ ለስካነራችንም ዳታ ሲግናል የሚሰጡት በካን ኮሚኒኬሽን አማካኝነት ነው። ካን ኮሚኒኬሽን ማለት የሴሪያል ኮዲንግ የሆነ ኮሚኒኬሽን ሜተድ ነው በሁለት ኮምፒውተሮች መካከል ወይም ደግሞ በኤሌክትሪካል ዲቫይሶች መካከል ያለ ኮሚኒኬሽን ነው። ስለዚህ ከኔትወርኩ ተነስተን ለምንድን ነው ይሄ የባትሪ ማኔጅመንት ሲስተሙ ወይም BMS ሲግናል እየሰጠን የማይሰጠን የሚለው ነገር ቼክ እናደርጋለን። ኖርማሊ ሊሆኑ የሚችሉ ነገሮች ምንድናቸው? የመጀመሪያው መስመር መቆረጥ ነው። ለምሳሌ በሞጁል በBMS እና በሌሎች ኮንትሮለሮች መካከል ወይም ደግሞ እስከ OBD2 ፖርት ድረስ ለስካነራችን ጋር የምናገናኘው OBD2 ፖርት ይባላል። እስከሱ ድረስ ያለው መስመር ከተቋረጠ አንድ ችግር ነው። ሌላው ደግሞ ለBMS ወይም ደግሞ ለባትሪ ኮንትሮለሩ ቮልቴጅ እና ግራውንድ በትክክል ካልደረሰው መነሳት አይችልም። ካልተነሳ ደግሞ ያው ሲግናል ኮሚኒኬት ወይም ደግሞ ኮንትሮል ሲግናል ሊልክ አይችልም። መረጃ ሊቀበልም ሊልክም አይችልም። ሌላኛው ደግሞ ራሱ ኮምፒውተሩ ችግር ካለበትና ፌል ካደረገ ነው። ሶስቱ ናቸው ሊሆን የሚችሉት ሪዝኖች። ስለዚህ መጀመሪያ እስቲ ዲያግራሙን ዋይሪንግ ዲያግራሙን ኮኔክሽኑ በዚህ ኔትወርክ እንዴት ኢንተርኔትወርክ እንደሆነ እናያለን። ኦኬ ሶ ሲስተም ሰርኪት ውስጥ እንግባና ባትሪውን ነው ኔትወርኩን ነው ቼክ ማድረግ ያልፈለኩት። ዋይሪንግ ዲያግራም ኔትወርክ ኤንድ ኮሚኒኬሽን እንደምታዩት እዚህ በኔትወርክ ኮሚኒኬሽን ውስጥ የተለያዩ ኮሚኒኬሽኖች አሉን። ሰርኪት ዲያግራም ኦፍ OBD DLC ይሄ ማለት ስካነራችንን በምናገናኝበት ጊዜ ያለን ኔትወርክ ምን ይመስላል የሚለው ነው። እሱን ማየት እንችላለን። ለምሳሌ እንግዲህ ኮሚኒኬሽናችን ስካነር ላይ ብቻ ቢሆን ኖሮ ይሄንን ቼክ እናደርገዋለን። ግን አሁን ኮዶቹን እንዳየናቸው የተለያዩ ሞጁሎችም ከBMS ጋር ወይም ከባትሪ ማኔጅመንት ኮንትሮለር ጋር ኮሚኒኬሽን ችግር እንዳለባቸው ስለሚያሳይ ቀጥታ ወዴት እንሄዳለን ማለት ነው። ይሄ ኔትወርክ ኤነርጂ ኔትወርክ ነው ሞስት ፕሮባብሊ ሊሆን የሚችለው። ቻሲስ ነው አይደለም። ኤነርጂ ኔትወርክ ላይ ገብተን ኔትወርክ እንዴት ኢንተግሬት እንደሆነ ወይም ደግሞ ኔትወርኩ እንዴት እንደተሳሰረ እናያለን። እዚህ ጋር የተለያዩ ዲቫይሶች አሉ። የመጀመሪያው ቻርጂንግ ኤንድ ዲስትሪቢዩሽን አሴምብሊ ነው። ይሄ ማለት ኦንቦርድ ቻርጀሩ ነው። ከቻርጀር ሶኬት በምናደርግበት ጊዜ ቻርጅ AC ተቀብሎ ወደ ሜን ባትሪው የሚቀይር ነው። ይሄ አክቹአሊ 3 ፋንክሽን ነው ያለው። ሌላ ጊዜ በዲቴይል የምናየው ነገር ይሆናል። ሃይ ቮልቴጅ ባትሪ ፓካችን ይሄኛው ነው። ኖርማሊ ካን ኔትወርክ ሁለት መስመር ነው የሚጠቀመው። አንደኛው ካን ሃይ፣ ሌላኛው ደግሞ ካን ሎው በመባል ይታወቃል። እዚህ ውስጥ ምን አለ? ድራይቭ ሞተር ኮንትሮል ዩኒት አለ። ድራይቭ ሞተር ማለት ቅድም እንዳልኳችሁ ሞተሩን ኮንትሮል የሚያደርግ ከዛው ከትራንስሚሽኑ ጋር እንዲሁም ከሞተሩ ጋር ኢንተግሬት የሆነ ፓርት ነው።
ኤሌክትሪክ ኮምፕረሰር አለ። ይሄ ደግሞ የኤሲ ኮምፕረሰራችን ነው። ሃይ ቮልቴጅ ስለሚጠቀም ነው እዚህ ኤነርጂ ውስጥ የገባው። ኦኬ ሌላ ደግሞ ሎ ቮልቴጅ ኦኬ ሎ ቮልቴጅ ሂተር የተለያዩ አለ። ኦኬ ሰው ሌላ ከምን ጋር ይገናኛል? ቻርጂንግ ኤንድ ዲስትሪቢዩሽን አሴምብሊ ፓድ ዩኒት ሌፍት ዶሜን ኮንትሮለር ኦኬ ስለዚህ አሁን ኦኬ the high voltage ከዚህ ግሩፕ ውስጥ ለምሳሌ ድራይቭ ሞተር ኮንትሮለሩን ጋር ኮሙኒኬት ማድረግ ይችላል። ይሄ ኤረር አላሳየንም። ኦኬ ስለዚህ most probably the whole network down አላደረገም። ምክንያቱም እንደምታዩት እነዚህ ፊዚካሊ ኮኔክት የሆኑ ናቸው ገመድ፣ እነዚህ ስላይሶች ናቸው ወይም ደግሞ አንድ ቦታ የተቀጣጠሉ ገመዶች ናቸው። ኦኬ ስለዚህ እነዚህ ሁሉ እዚህ ጋር የምታያቸው ዲቫይሶች በሙሉ አንድ ኮኔክተር ወይም ደግሞ በሻንት ዲቫይድ የሆኑ በአንድ ገመድ የተገናኙ ናቸው። ስለዚህ the whole network down ነው እንዳንል ወይም ደግሞ the whole network ችግር አለበት እንዳንል ከሌሎቹ ሞጁሎች ጋር ኮሙኒኬት እያደረግን ነው። ለምሳሌ ቻርጂንግ ኤንድ ዲስትሪቢዩሽን አሴምብሊ ወይም ኦንቦርድ ቻርጀር አልኳችሁ፣ ከሱ ጋር በስካነራችን ኮሙኒኬት ማድረግ ይችላል። ስለዚህ the whole network አይደለም ዳውን ያደረገው። ስለዚህ አሁን ፎከስ የምናደርገው ወዴት ነው ማለት ነው? ወደ ሃይ ቮልቴጅ ባትሪ ፓካችን ጋር ኔትወርኩን ቼክ ለማድረግ ምናልባት ኦሲሎስኮፕ ቼክ ልናደርገው እንችላለን። ሲግናሉ ምን አይነት ነው የሚለውን ፎልቲ ነው አይደለም ትክክል ነው የሚለውን። ኦኬ ግን መጀመሪያ ኦኬ ምን ማየት ቼክ ማድረግ ፈልጌ መሰላችሁ? የባትሪ ማኔጅመንት ኮንትሮለሩን ዋይሪንግ ሲስተሙን አንድ ቼክ ማድረግ ፈልጋለሁ። ምክንያቱም ቅድም ፓወር ኤንድ ግራውንዶችን ቼክ ማድረግ ይኖርብናል። ምንድነው የቱ ጋር ነው ችግር ያለው የሚለውን አንደርስታንድ ለማድረግ ኦኬ የቢኤምኤስ ሲስተም ነው። ኦኬ ሁለት ፓወር ኢንፑት አለው ኦር ሶስት ፓወር ኢንፑት አለው። ኮንስታንት ፓወር ያገኛል። ኢግኒሽን ሁለት ያገኛል። and ደግሞ ሌላ ግራውንድ ያገኛል። ኦኬ ስለዚህ ምን እናድርግ? ኦሲሎስኮፓችንን አገናኝተን ሲግናሉ ምን አይነት ነው የሚለውን ችግር ካለበት እስቲ አብረን እናያለን። እሺ ሴታፑን ጨርሻለሁኝ። እንደምታዩት ኬብል ኢንተርሴፕት ያደረኩት በዚህ በኮኔክተር ከዚህ ኮኔክተር ነው። ይሄ ማለት ኔትወርኮችን የሚያገናኝ ኮኔክተር ነው። ኦኬ ይሄኛው ኮኔክተር ነው። ሲግናሉን ቼክ ለማድረግ ፈልጌ ነው። ስለዚህ ወደ ኦሲሎስኮፓችን ሄደን እንደምታዩት ጤነኛ ሲግናል ነው ያለው። ትሪገር ኦን እናርግና ሲግናሉ በደንብ እንዲታያችሁ ታይም ቤዞን ትንሽ ልቀንሰው በደንብ እንዲታያችሁ። ይሄ የካን ኮሚኒኬሽን ሲግናል ነው። እስቲ ሜቢ በሲሪያል ዲኮደራችን ዲኮድ አድርገን እስቲ ለማየት እንሞክር። ምናልባት ቫሊድ ዳታ መሆኑን ወይም ሪዴብል ዳታ መሆኑን ሲሪያል ዲኮዲንግ የካን ኮሚኒኬሽን ነው። ካን
ቻናል ኤ ነው እየተጠቀምን ያለ ነው ኦሲሎስኮፓችን ላይ። ምናልባት ስለ ኦሲሎስኮፕ ሌላ ጊዜ በዲቴል የምናይ ይሆናል። ኦኬ ትሬሽሆልድ አንድም በቂ ነው። ስፒድ የካን ሲግናል ኮሙኒኬት የሚያደርግበት ስፒድ ነው። አብዛኞቹ ካን ስታንዳርድ ኔትወርኮች አለ ከ500 ኪሎ ባውዳ ላይ ነው ኮሙኒኬት የሚያደርጉት። ኦኬ ማለት እንችላለን። ኔክስት ከረንት በፈር ዳታው እንዳይበዛ ከረንት በፈር እንጠቀም። ፊኒሽ ማለት እንችላለን። ኦኬ ራን እናርገውና እንደምታዩት በትክክል ዲኮድ እያደረገው ነው። ኦኬ ሲግናሉ ቫሊድ ነው። ኦል በፈር ማለት ማየት እንችላለን። እንደምታያቸው አብዛኛው ሲግናሎች ጤነኛ ናቸው። ስለዚህ በትክክል ካን ኮሙኒኬሽኑ ቶታሊ ፌል አላደረገም፣ ራን እያደረገ ነው። ስለዚህ ይሄ ወደ ምን ይመራኛል ማለት ነው? የባትሪ ኮንትሮለር ወይም BMS እሱ ላይ ችግር እንዳለ ነው። ስለዚህ ኔክስት ታርጌት የምናደርገው እዛ አካባቢ ያሉትን ሲስተሞች ነው። እንዳልኳቸው በመጀመሪያ ፓወር አንድ ሞጁል ወይም አንድ ኮምፒውተር የመኪና ችግር አለበት ብለን ከመወሰናችን በፊት በትክክል ኢንፑቶቹ በትክክል ያገኛሉ የሚለው ቼክ መደረግ አለበት። ለምሳሌ ፓወር በትክክል ይደርሰዋል ወይ እስከ ፊዚካል ዲቫይሱ ድረስ ፒኖቹ እዛው ላይ ሄደን በትክክል ይደርሳቸዋል የሚለውን ቼክ እናደርጋለን። ፓወር እንዳልኳችሁ፣ ሌላ ደግሞ ግራውንድን በትክክል እያገኘ ነው የሚለውን ቼክ እናደርጋለን። እሺ፣ ስለዚህ መጀመሪያ ቼክ የምናደርገው ኮንቲኒቲ መኖሩን ነው፣ ኔትወርክ መስመሩን አለመቆራረጡን። ኦኬ እንደምታዩት ሃይ ቮልቴጅ ባትሪ ፓኩ ከቻርጂንግ ዲስትሪቢዩሽን አሴምብሊ ወይም ከቦርድ ቻርጀሩ ጋር በቀጥታ የተገናኘ ነው። ስለዚህ መስመር እስከዚህ ድረስ በትክክል ከመጣልን መስመሩ ኢንተግሪቲ ያለው ማለት ነው። ኦንቦርድ ቻርጀሩ ይሄኛው ነው። ኦንቦርድ ቻርጀር እንዳልኳችሁ 3 ፋንክሽን ያለው። አንደኛው ቻርጅ ማድረግ ይሆናል። ሁለተኛው ደግሞ ዲሲ ቱ ዲሲ ኮንቨርተር ነው። ከትልቁ ሃይ ቮልቴጅ ተቀብሎ ወደ ትንሿ ባትሪ ወይም ለኦክሲለሪ ባትሪ 12 ቮልት ባትሪ ፓወር የሚያቀብለው ነው። ሶ ኮኔክተሩ ይሄኛው ነው። እነዚህ ሁለት ኮኔክት ያደርኳቸው ፒኖች የካን መስመሮች ናቸው። ካን ሃይ እና ካን ሎ ዲያግራም ላይ ማየት እንችላለን። እነዚህ ሁለቱ ማለት ናቸው። ሶ ቼክ ማድረግ የፈለኩት የባትሪ ኮምፒውተሩ ድረስ በትክክል መስመር መኖሩ ነው። ስለዚህ ምንድነው የምናደርገው? ታች እንግባና ኮንቲኒቲ ቼክ እናደርጋለን። እንደምታዩት እነዚህ መስመሮች እነዚህ ናቸው፣ ሁለቱ መስመሮች። ስለዚህ የዚህ መስመር ኮንቲኒቲውን ቼክ እናደርጋለን። BMS የመጣው አንደኛው መስመር እንደምታዩት ኮንቲኒቲ ያለው ሁለተኛው መስመር ቼክ እናደርጋለን። ሁለቱም ኮንቲኒቲ ያላቸው፣ ስለዚህ መስመር ላይ ችግር የለም ማለት ነው። ቀጥሎ የምናየው ፓወር እና ግራውንድ ፊዶቹ በትክክል መድረሳቸው ነው። መጨረሻ ቼክ የምናደርገው ፓወር ግራውንድ በትክክል መድረሱን ይሆናል።
እዚህ ጋር የምታያቸው ሶስቱ ገመዶች የፓወር ናቸው። ኦኬ ከኮኔክተር ጋር ኮኔክት አድርጋቸው ነው እዚህ ጋር ቼክ የምናደርገው። ይሄኛው ደግሞ እዚህ ጋር ያገናኘሁት ግራውንድ ነው። ስለዚህ እያንዳንዱ ላይ ቮልቴጅ መኖሩን ቼክ እናደርጋለን በማኑዋሉ መሰረት ማለት ነው። ኦኬ እነዚህ የምታያቸው ሶስቱ መስመሮች ናቸው ፓወር ፊዱ ለሞጁሉ። ስለዚህ ሶስቱን ቼክ እናደርጋለን። ኦኬ ሶ እንደምታዩት የመጀመሪያው 9 ቮልት አካባቢ እየደረሰው ነው። ያው ባትሪው ስለደከመ ነው እንጂ በትክክል እንደዚህ ነው። ኦኬ ለዚህ ቴስት ላይት መጠቀም እንችላለን። ቴስት ላይት በትክክል እየበራ ነው። ቮልቴጅ በትክክል እየደረሰ ነው። ሁለተኛውም እንደምታዩት ቮልቴጅ እየደረሰ ነው። ኦኬ ይህም ቴስት ላይት እያበራ ነው። መጨረሻው ይሄኛውም አለው። ቴስት ላይት በትክክል እያበራ ነው። ኦኬ ስለዚህ ሶስቱም የፓወር ፊዶች በትክክል ፓወር እያገኙ ነው። ኦኬ ሶ ግራውንድ ኦልሬዲ ያገናኘሁት አንደኛውን ነው። ከሱ ስለተጠቀምኩ እሱም ግራውንድ እየሰራ ነው። ምናልባት አንደኛ የቀረውን ግራውንድ ቼክ እናደርጋለን። ሶ አንደኛውም ግራውንድ ቴስት ላይቴን እያበራ ነው። ሶ ሁሉም ፓወር ግራውንዶች በትክክል ፓወር እያገኙ ነው። ኦኬ ስለዚህ የዚህ ፕሮብለም ሊሆን ወይም ችግር ሊሆን የሚችለው ራሱ ባትሪ ማኔጅመንት ሲስተም ነው። ይሄ ደግሞ ከሃይ ቮልቴጅ ባትሪ ፓኩ ጋር ኢንተግሬት የሆነ ነው። ስለዚህ ይሄን ዳያግኖዝ ለማድረግ ወይም ደግሞ ይሄን ለማየት ይሄ ትልቁ ባትሪ ሃይ ቮልቴጅ ባትሪ መውረድ አለበት። ከዛ በኋላ ነው ፈተን የምናየው። ኔክስት ስቴፕ ወደሱ ይሆናል።